በየዓመቱ መጋቢት 5 የምናከብረው በዓል አባታችን አቡነ ገብረ መንፈስ ቅዱስ ያረፉበት በዓል ነው። ጻድቁ የተወለዱት ግብጽ ንኢሳ አካባቢ ሲሆን አባታቸው ስምዖን እናታቸው አቅሌስያ ይባላሉ። አባታችን ገብረ ሕይወት የጻድቃን አለቃ የቅዱሳን የበላይ ተጋድላቸውና ድንቅ ተአምራቸው እንደ ሰማይ ከከዋክብት የበዛ ቅዱስ ሰው ናቸው። የጻድቁን ክብር መናገር የሚችል ምን አንደበት ይኖራል? እንደምንስ ባለ ብራና ይጻፋል? ዜናውንስ ለመስማት የታደለ እንደምን አይነት ሰው ይሆን? አባታችን ገብረ መንፈስ ቅዱስ ለ562 ዓመታት በዚህ ምድር ሲኖሩ እህል ያልቀመሱ ምግባቸው ምስጋና ነውና ልብስ ያለበሱ ጠጉር አካላቸውን ይሸፍን ነበርና ሐዋርያዊ ሆነው ከግብጽ እስከ ኢትዮጵያ ብዙ ነፍሳትን ያዳኑ አባት ሲሆኑ ሀገራችንንም አስምረው አስራት እንድትሆናቸው ተቀብለው ምድረ ከብድ አካባቢ አርፈዋል። ጻድቁ ገብረ መንፈስ ቅዱስም ገብረ ሕይወትም ይባላሉ። በ562 ዓመታት ሕይወታቸው እንደ ሐዋርያት ከምድረ ግብጽ እስከ ኢትዮጵያ ወንጌልን ሰብከዋል። በዚህም በሚሊዮን አላፍ ለሚቆጠሩ ነፍሳት የድህነት ምክንያት ሆነዋል። ጻድቁ እንደ ሰማዕታትም ከከሃዲ ሰዎች ብዙ መከራን ተቀብለዋል። እንደ ባህታውያን ለብዙ መቶ ዓመታት ሰው ሳያዩ ቆይተዋል። ለየት የሚለው ግን የጽድቅ ሕይወታቸው ነው። ከእልፍ አላፍ አጋንንት ጋር ተዋግተው ድል ማድረግ ችለዋልና። የኒሳው ኮከብ ገብረ መንፈስ ቅዱስ ለኢትዮጵያ ልዩ ፍቅር አላቸው። ስለ ሀገሪቱና ሕዝቦቿ ፍቅር ሲሉ ለመቶ ዓመታት በደብረ ዝቋላ መከራን ተቀብለዋል። ምህረትን ሲለምኑ ስጋቸው አልቆ ባጥንታቸው ቆሞ ነበርና ሀገራችን አስራት ሆና ተሰጥታቸዋለች። ስለዚህም ነው በሀገሪቱ ውስጥ ከ2000 በላይ የጻድቁ አቡነ ገብረ መንፈስ ቅዱስ ገዳማትና አድባራት ዛሬም ድረስ ያሉት። በ8ኛው መቶ ክፍለ ዘመን አካባቢ የተወለዱት አባታችን ያረፉት በ14ኛው መቶ ክፍለ ዘመን አካባቢ ነው። ፍጥረታትን ሁሉ አብዘው መጋቢት 5 ቀን ሲያርፉ ግሩማን መላእክት ገንዘው ሰውሯቸዋል። አባታችን እንዲህ ለመስማት እጹብ ድንቅ በሆነ ግብር ቆይተው በ226 ዓመታት በኢትዮጵያ ኖረው ስለ ኢትዮጵያ ጸልየው በቃል ኪዳናቸው ያመነውንና የተማጸነውን ጌታ ከመከራ ስጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው መጋቢት 5 ቀን ለእሁድ አጥቢያ ቅዳሜ ማታ ከሌሊቱ 6 ሰዓት ሲሆን በተወለዱ በ562 ዓመታቸው አረፉ። ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ እንዳለ በምግባር በሃይማኖት አባቶቻችንን መስለን እንድንጸና የእግዚአብሔር ቸርነት የእመቤታችን አማላጅነት የጻድቁ የአባታችን አቡነ ገብረ መንፈስ ቅዱስ ቃል ኪዳን ይርዳን። አሜን።